የኦሪየንታል ኦርቶዶክሳውያን ሁሉ ይህንን ዛሬ የእመቤታችንን ዕረፍት በየቀኖናቸውና ትውፊታቸው እንደኛው ያከብራሉ። እንግዲህ እመቤታችን ዛሬ የምናከብራት ዕረፍቷ ነው። እመቤታችን ድንግል ማርያም አምላክን ወለደች፣ መላእክት አመሰገኗት፣ ሰዎች ሰገዱላት፣ በማኅፀኗ ውስጥ ያለውን ዘለለ፣ ፍጥረት ሁሉ አደነቃት ብንልም ከሞት ግን ሞት ግን እሷም ጭምር አልቀረም። ይሄ ሕሊና የሚጠይቀው ጥያቄ ሊሆን ይችላል። ምክንያቱም ልጇ ሕይወት ሰጪ ሆኖ ሳለ ዓለምን የፈጠረ ሆኖ ሳለ እንዳትሞት ለምን አላደረገ የሚል ተመራማሪ መንፈሳዊ ጥቅላት ሊጠይቅ ይችላል። ይሄ የሚያሳየን የእግዚአብሔርን ፍትሐዊ ስራ ነው። እግዚአብሔር የእውነት ዳኛ ነው። ከእሷ በነሳው ሥጋ እሱ ራሱ ሞቷል፣ ሞትን ቀምሷል። ነገር ግን እግዚአብሔር በፈቀደው መንገድ ይሰራል። እነ ኤልያስ እና ሄኖክ ከሰው ዘር ሞትን ሳይቀምሱ ወስዷቸዋል። ኤልያስ በሰረገላ ተመርቶ ሄዷል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ሞትን አላየም፣ ተሰወረ ይላል። ከዚያ በኋላ ሌሎችም አሉ ብዙ ሞት ያልቀመሱ። ታዲያ በጸጋ በክብር ከድንግል ማርያም ያነሱት ሞትን ካልቀመሱ እንደነ ኤልያስ ድንግል ማርያም ሞተች ስንል ይሄ በነገረ መለኮት ትምህርት ሰው መሆኗን ነው የሚያሳየው። ኃይላዊ አማዊት የሚሏት አሉና ከክብሯ ከጸጋዋ የተነሳ ይህች ከሰማይ የተገኘች እናንተ ሰው ዘር አይደለችም የሚሉ ስላሉ ከሰው ያልተገኘ ሞትን ሊቀምስ አይችልም። ሰው የሆነ ሥጋ ለባሽ ሟች ነው። ሰው ስለሆነ ኢየሱስ ክርስቶስ ሞቷል። እሱን የወለደችው ድንግል ማርያምም ቅድስና ፍጹም የሆነ ንጽሕት ቅድስት በንጽሕና በቅድስና ከፍጥረት ሁሉ የምትበልጥ ሆና ሳለ ሞት የማይገባት ሆና ሳለ ሰው መሆኗን ለማጠየቅ የአምላክ እናት አምላክን የወለደች ድንግል ማርያምን በሰውነቷ ሞተች። ይሄ ሰውነቷን ያሳያል። በሌላ መልኩ ደግሞ አረፈች ስንል ሞተች ስንል ክብሯን ይገለጽ ዘንድ ነው። ዛሬ እንዴት ነው ድንግል ማርያም ያረፈችው? እመቤታችን ቅድስት ድንግል ማርያም የዕረፍት ጊዜዋ ሲደርስ እንደ ማንኛውም ሰብአዊ ተራ ፍጡር አልታመመችም። ሕመም፣ ስቃይ፣ ጻር፣ ጭንቀት የለባትም። ምክንያቱም በዚህ የአምላክ እናት ንጽሕት ቅድስት ነው። ዕረፍቷ በደረሰ ጊዜ ግን እመቤታችን በዚህ ዓለም አጠቃላይ የኖረችው 64 ዓመት ነው። ልብ በሉ 3 ዓመት ከእናት አባቷ ቤት የስዕለት ልጅ ስለሆነች ከ3 ዓመት በኋላ ደግሞ በተሳሉት መሰረት ወደ ቤተ መቅደስ ወስደዋል። 12 ዓመት ሲደመር 15 ዓመት ይሆናል። ከዚያ በኋላ በቤተ መቅደስ ሳለች መልአኩ ቅዱስ ገብርኤል አብስሯ ጸነሰች። ከዚያ በኋላ እንደ እናቶቻችን በ9 ወር ከ5 ቀን ወለደችው። 9 ወር አለ። ከዚያ ከወለደች በኋላ ደግሞ ከልጇ ጋር በናዝሬት በገሊላ 33 ዓመት ከዚህኛው ጋር ሲደመር 9 ወር አለ። ከዚያ 3 ወር አለ። 1 ዓመት ይሞላል። አጠቃላይ 49 ዓመት ጌታችን ኢየሱስ ክርስቶስ ከተሰቀለ በኋላ በመስቀል ላይ ሳለ ዮሐንስ ወንጌላዊ ነዋ ነያምከ እነሆ እናትህ ብሎ አስረክቦታል። ነዋ ወልድኪ እነሆ ልጅሽ ብሎ አበረታቷቸዋል። ከዚያም ሰዓት ጀምሮ ዮሐንስ ደግሞ ወደ መኖሪያው ወደ ቤቱ ወሰዳት። ከጌታ ስቅለት በኋላ በቤታችን 15 ዓመት በዮሐንስ ቤት ኖረች። ጠቅላላ ሲደመር 64 ዓመት ይሆናል። ዮሐንስ ወሰዳት። እንግዲህ ዮሐንስ የዓለምን የሰው ዘር ወክሎ ነው ድንግል ማርያምን የተቀበላት። እነሆ እናትህ ሲል ለሰው ልጆች ሁሉ እናታችሁ ነው ብሎ
ሰጠ። ዮሐንስም አደራ ተቀበለ። እንግዲህ ቤተ ክርስቲያንም ከዮሐንስ ተቀብላ ድንግል ማርያምን ተረክባለች። ወደ መቅደሱ ስንገባ መንበሩ ላይ ድንግል ማርያም ልጇን ታቅፋ እናገኛታለን። በቤተ መቅደሱ ውስጥ ኢየሱስ ክርስቶስ ያለ ድንግል ማርያም ብቻውን አናገኘውም። እመቤታችን ገና ከጸነሰችው ጀምሮ ከወለደችው በኋላ አብራ ተሰጥታ እስከ ቀራንዮ ነበረችና ለሰው ልጆች አስተላልፎ ሰጥቷታል። እኛም ተረክበናታል። እኛም በልባችን ውስጥ አስቀምጠናታል። በቤታችንም የድንግል ማርያም ስዕል አድኗል። በቤተ መቅደሱ ስዕል አድኗል። በመኪናችን ውስጥ አለ። በመስሪያ ቤታችን ውስጥ አለ። በየትኛውም በምንንቀሳቀስበት የአደራ እናት ለሰው ልጅ የተሰጠ የሰው ልጅም ለእሷ የተሰጠ ስለሆነ ነው ኦርቶዶክሳውያን ይህንን የምናደርግ። ይህን ስናደርግ መንፈሳዊ ደስታ ይሰማራል። ይሄ እንግዲህ አንዳንድ ጊዜ ክርክር የሚያነሱ ሰዎች አደራ ያልተቀበሉ የዮሐንስ ወንጌላዊ ልጆች ያልሆኑ ወንጌላውያን ያልሆኑ እንደሆኑ መረዳት ያስፈልጋል። እመቤታችን ድንግል ማርያም ዕረፍቷ በደረሰ ጊዜ መንፈስ ቅዱስ ሐዋርያትን ገልጾላቸው ሐዋርያት ከበዓለ ኀምሳ መንፈስ ቅዱስ ከወረደላቸው በኋላ ከኢየሩሳሌም ጀምሮ ዓለምን ተከፋፍለዋል። በጣም ወደ የአህጉረ ስብከታቸው ሄደዋል። የዛሬ አህጉረ ስብከት የምንለው ያለው ነው። ሐዋርያት ተያይዞ የመጣሉ የዛሬ ሊቃነ ጳጳሳት ሀገረ ስብከት አላቸው። ሐዋርያት ተከፋፍለው በመላው ዓለም በየሀገረ ስብከታቸው መንፈሳዊ ተልእኮ ወንጌል እየሰበኩ እየቀደሱ እያቆረቡ ነበር የነበሩት። የእመቤታችን ዕረፍት ሲደርስ መንፈስ ቅዱስ ገለጸላቸው። ሁሉ ከየሀገረ ስብከታቸው መጡ፣ ተሰበሰቡ። እመቤታችንን እንደዚሁ ዳግም ማለት እነ ዳዊት እነ ዕዝራ አስቀድሞ የሄዱትን የሞቱትን በገናቸውን የዜማ መሳሪያዎቻቸውን ይዘው ወጡ። እንደ ሰው ልቅሶ አልነበረም። አሁን በሰው ልማድ ባህል ያለው ሰው ታመመ ሊሞት ነው እሱ ልትወጣ ነው ተብሎ ይለቀሳል። ብዙ አይነት ነገር አልትጅንታለ። በእመቤታችን ዘንድ የነበረው እንዲህ ያለበት ሐዘን ልቅሶ አልነበረም፣ ደስታ ነበር። ዳዊት በገና እየደረደረ ዕዝራ በመሰንቆ እየዘመረ ከዚህ ሁሉ በላይ ሐዋርያት ተሰብስበዋል ባለችበት። ከዚሁ በላይ ደግሞ ልጇ ኢየሱስ ክርስቶስ ወርዷል። የእናቱን ነፍስ ለመቀበል እሱ ራሱ ነው። ነፍሷን ከሥጋዋ ስትወጣ የፈጠራትን እሱ ነው። ነፍሷን ከሥጋዋ የለየን እሱ ነው። የተቀበላትን እሱ ነው። ወዲያው እመቤታችን ታዲያ ሰው ነፍስና ሥጋው ሲለያይ ሥጋው ወደ መቃብር ነው፣ ነፍሱ ግን ወደምትሄድበት ዓለም የጻድቅ ከሆነ ወደ ገነት የኃጢአተኛ ከሆነ ወደ ሲኦል ነው። የሚመጡትን የኃጢአተኛውን ነፍስ ለመቀበል ርኩሳን መናፍስት ናቸው። የቅዱሳን ነፍስ ከሆነ መላእክት ነው የሚኖሩ። በድንግል ማርያም ዕረፍት ጊዜ ግን ልጇ ኢየሱስ ክርስቶስ መላእክት፣ ቅዱሳኑ፣ ሐዋርያቱ ሁሉ ተሰብስበው ነው። የእመቤታችን ነፍስ በቀጥታ ወደ ገነት ነው ሄደችው። ለዚህም ታሪኩ ደግሞ የቤተክርስቲያን ታሪክ እንደሚነግረን እመቤታችን ባረፈች ሰዓት አይሁድ ቀንተው ሥጋዋን ሊያቃጥሉ ፈልገው አንድ ታላቅ ጀግና የሚሉትን ታውፋውያን የአልጋዋን ሸንኮር ይዞ ገልብጦ እንዲጥል ነበረ። ገና የአልጋውን ሸንኮር ሲይዝ የእግዚአብሔር መልአክ ወዲያው ነው የቀሰፈው። እመቤታችን በዕረፍቷም ጊዜ ታምር ሰርታለች። የእግዚአብሔር ፈቃድ አይደለም። የቅዱሳንን አጽም መንካት አይቻልም። የቅዱሳን አጽም ይከበራል። እመቤታችን ከራሷ አድርጎ ሊቃን ሊያቃጥሉት መልአኩ ቀሰፈው። እጁ እዛው ላይ ተንጠለጠለ። እመቤታችን አሁን ቅዱስ ጴጥሮስን መልስለት ብላ ነው። ቅዱስ ጴጥሮስ መለሰለት። ራሱ ይሄ ከልጇ የተማረችው ነው። አይን ሲሰጡት አባ እስራኤሎም እስመ ኢያእመሩ በዘይገብሩ የሚሰሩትን አያውቁም።
ይቀበላቸው ነው። እስጢፋኖስም እንዲህ ነበር፣ በድንጋይ ሲወግሩት ወጋሪዎቹ ይቀበላቸው ፈጣሪ ነበር። ድንግል ማርያምም እንደዚህ ነው። ምን ያስተምረናል? የበቀል ሰዎች አትሁኑ፣ እንኳን ወዳጆቻችሁ ጠላቶቻችሁ ውደዱ ያለው አምላክ በቅዱሳን ሁሉ ያስተምራል። እመቤታችን እጁን አስቀጠለች። ከዚያ በኋላ ግን የእመቤታችን ሥጋ ወደ መቃብር ሳይሆን መላእክት ይዘው ወደ ገነት ዮሐንስ ወንጌላዊ እመቤታችን አልተቀበረችም። ገና ወደፊት ነሐሴ ላይ ነው መጣ ሐዋርያት ሱባዔ ይዘው ከገነት ከዕፀ ሕይወት ስር መልአኩ አስቀመጣት። ከዚያ በኋላ ነው እንግዲህ የዛሬ ታሪክ አይደለም፣ የፍልሰታ ታሪክ ነው። ከዚያ በኋላ ደግሞ 3 ቀን በመቃብር እንደ ልጇ አድራ ተነስታ አረገች። ገነት ሳይሆን ቀጥታ መንግሥተ ሰማይ። እስካሁን በሰው ልጅ ታሪክ በተፈጥሮ ከመጀመሪያ ጀምሮ መንግሥተ ሰማይ የገባችው ድንግል ማርያም ብቻ ነው። ሌሎቹ ቅዱሳን ነፍሳቸው ስትወጣ ገነት ነው ኃጢአተኞች ሲሆኑ። መቼ ነው ታዲያ ገነት ያሉት ወደ መንግሥተ ሰማይ የሚገቡት? በዳግም ምጽአት ነው። ያኔ ነው የሰው ልጅ ቅዱሳን ወደ መንግሥተ ሰማይ። ድንግል ማርያም ግን አሁን መንግሥተ ሰማይ ናት። ድንግል ማርያም እመቤታችን። ስለዚህ ዛሬ ያለፈችበትን በዓል ነው የእመቤታችን ዕረፍት። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ የቅዱስ ሰው ሞት በእግዚአብሔር ፊት ክቡር ነው፣ የከበረ ነው ብሎ ቅዱስ ዳዊት አስቀድሞ ስለ ቅዱሳን ሞት ተናግሯል። ከቅዱሳን ሁሉ የምትበልጥ ደግሞ ቅድስተ ቅዱሳን የአምላክና የብርሃንና ወላዲተ አምላክ ድንግል ማርያም ናት። ዕረፍቷ ከሁሉ የበለጠ ነው። የእነ አቡነ ገብረ መንፈስ ቅዱስ ዕረፍት፣ የእነ አቡነ ተክለ ሃይማኖት ዕረፍት ክብር አለው። መዘምራኑ ሊቃውንቱ ይዘምራሉ በዕረፍታቸው ጊዜ። የእመቤታችን ደግሞ ከእነሱ የበለጠ ነው። ልጇ ነፍሷን ለመቀበል የወረደበት፣ መላእክት የወረዱበት፣ ሐዋርያት የተሰበሰቡበት፣ የሞቱ ቅዱሳን ሁሉ እነ ዳዊት ተነስተው የዘመሩበት ዕረፍት ነው። ይህንን ዕረፍት ታዲያ ቤተክርስቲያን ታከብረዋለች። አስቀድሞ እንደጠቀስነው እነዚህ ያስተምሩኝ ሁሉ ትውልድ ነው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት የተመሰገነች ክብርት ይሉኛል ብላለችና የእመቤታችን ዕረፍት የቤተ ክርስቲያን የምስጋና ቀን ነው፣ የደስታ ቀን ነው። የጻድቃን ሞት ለዓለም በረከት ነው፣ ሕይወት ነው። ምክንያቱም የጻድቃን የቅዱሳን አምላክ ኢየሱስ ክርስቶስ በመሞቱ እኛ ሕይወትን አግኝተናል፣ እኛ ድነናል። ነፍሳችንን ወደ ቀደመ ቦታ ወደ ገነት መልሷታል። በእርሱ አምነው በዚህ ዓለም ሲጋደሉ የነበሩ በእምነታቸው የጸኑ በምግባራቸው በቅድስናቸው የታወቁ ያሸበረቁ ቅዱሳንን ተጋድሏቸውን ፈጽመው ወደ እግዚአብሔር ሲሄዱ ያረፉበት ዕለት ለቤተ ክርስቲያን ክብር ነው። በቤተ ክርስቲያን ይከበራል። ሐዋርያው ቅዱስ ጳውሎስ እንደተናገረው መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። በዚህ ዓለም መልካም ገድል ስለ ሃይማኖቴ ተጋድያለሁ። መልካም ስራ ለመስራት ለጽድቅ ለቅድስና ተጋድያለሁ። ያ ሩጫ አበቃ። ከዚህ በኋላ የክብር አክሊልን እጠብቃለሁ። ሽልማቱ ነው። የቅዱሳን ሞት መጨረሻው ሽልማት ነው። ክብራቸው ነው ይገለጻል። በሞታቸው ክብራቸው ይገለጻል። እንደ ተራ ሰው አይደለም። አሁን ብዙ ሰው በዚህ ዓለም ሲሞት ይለቀሳል፣ ይታዘናል። ብዙ ማስታወሻዎችን እያነሱ ሰዎች ያለቅሳሉ። የቅዱሳን ማስታወሻ ጽድቃቸው፣ በሌላው ሁሉ የተረፈ ቅድስናቸው፣ ሃይማኖታቸው፣ ቃል ኪዳናቸው። ስለዚህ ቤተ ክርስቲያን ዕረፍታቸውን በዓል አድርጋ ታከብረዋለች። ትናንት በዋዜማው ይህንን የድንግል ማርያምን ዕረፍት የሚያወሳ ምስጋና ሌሊት ማህሌቱ ጊዜ ዕረፍታ ለሶርያና የእመቤታችን የድንግል ማርያም ዕረፍት
በደረሰ ጊዜ ልጇ በክብር ከላይ ወረደ እያሉ በሌሊቱ ሁሉ ሲዘምሩ ምስጋናው ብዙ ወደ አማርኛ ለውጣችሁ ስትሰሙት ይህን እረፍት ነው። ድንቅ ነው፣ እጹብ ነው። እነ ቅዱስ ያሬድ የደረሱበት እና አባ ሕርያቆስ የተደነቁበት እነ ቅዱስ ኤፍሬም የዘመሩበት ነው። እኛም ኦርቶዶክሳውያን ካህናትና ምዕመናን የእነዚህ ቅዱሳን ልጆች ነን። እነዚህ በራሳቸው የበቁ የጸደቁ ናቸው። እነሱ የዘመሩትን ዝማሬ ነው አሁንም እኛ የምንዘምረው። እመቤታችንን ለማክበር ነው ቤተክርስቲያን በሮቿን ከፍታ የመጨረሻውን ደግሞ መስዋዕተ ጸሎት ቅዳሴውን በማሳረግ አክብረዋለች። በእልልታ በሆታ በጭብጨባ በደስታ ሲከበር የእመቤታችንን ክብር ለመግለጽ ነው። በዚህ እግዚአብሔር የሰጣትን ጸጋ ያከበራትን ክብር እኛ ደግሞ በዘመናችን እንዲያለን በቤተ ክርስቲያን እንገልጸዋለን። በዚህ ምክንያት ነው እንግዲህ እመቤታችንን የእረፍት በዓል እንደ ኦርቶዶክስነታችን እያከበርን ያለነው። ስለሆነም እንግዲህ ለበዓሉ ክብር ወደ ወልቂጤ ደብረ ጽዮን ቅድስት ማርያም ከከተማው ከገጠሩ ከየወረዳው ከተለያዩ ክፍላተ ሀገር የመጣችሁ ኦርቶዶክሳውያን እዚህ መጣችሁ እመቤታችን እረፍት በዓልን እኛ ጋር በማክበራችሁ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ።